አንድ ሙጀሌ ሳምፕል ነበረችን ወድቃ ደረቀች እና ኢትዮጵያ ውስጥ የሙጀሌ ሳምፕል ጠፍቶ ምናስተምርበት አጣን። እንግዲህ ያው እኔ ገጠር ስለማውቅ ጅጋ የሚባል መንደር ነበር። ሲሄድ ጠላ ቤት ነው የምገባው። ገብቼ ጫማዬን አውልቄ ምድጃ ውስጥ አርኩና እንደው በለስ ቢቀና ብዬ ስከተባበቅ ከ3 ቀን በኋላ ጣቶች መኮርኮር ሲጀምሩ ሳይ አንድ 4 ቁንጫዎች በደም ገብተዋል። አሳደኳቸውና አውጥቼ እነ ደመቀ መኮንንን በሱ ነበር ያስተማርኳቸው። ከዛ ረስቸው ነበር እውነት ለመናገር ረስቸው። አንድ የሳይንስና ኢኖቬሽን ኮንፈረንስ ተብሎ ተጋበዝኩና ሸራተን ነው። ደመቀ መኮንን ሳህኑን ይዞ መጣና ተቀመጠ። በረከት ስምኦን መጣ፣ አባይ ፀሐይ መጣ። 8 ሆኑና የካቢኔው ጠረጴዛ የኔ ጠረጴዛ ሆነ እና እዚያ ላይ ሆኖ ልንገራቸው እኮ ይሄ ሰውዬ እኮ ባዮሎጂ አስተማሪ በራሱ ሙጀሌ ነው ብሎ ነገራቸው። ይሄንን አዲስ አበባ ያደገ ልጅ ገጠር ሄዶ ሙጀሌ አድኖ አይመጣም። ስለዚህ የገጠር ግንኙነታችን በባህሉ ብቻ ሳይሆን ሙጀሌ ምንም እንደማታደርገኝ ያውቃለሁ ማለት ነው። ሌላ ወሎ ሰፈር ነበር ሰፈራችን። ትንሽ ግራስኔክስ የሚባሉ አሉ። ትናንሾች ናቸው። መርዘኛ የሆኑትና ያልሆኑት እባቦች እና ሁሉንም ባናቃቸው እናቃቸዋልና ልጆችን በማያዝ አስተምራቸው ነበርና ምን ይሆናል አንድ ቀን አስተማሪው ህይወት ያለው ነገር ይዛችሁ ነው ይላቸዋል። የአምስተኛ ክፍል ተማሪዎች ሆነው ነው። ሁለተኛው ልጅ ነው፣ ጨዋታ ይወዳል። ትንሽ እባብ ይዞ ነው ሄደው ቲቸሪልና ተቀበለኝ ሲለው አስተማሪው ይሮጣል፣ ልጁ ከኋላ ይከተላል። በዚህ ምክንያት ተጠርቼ በትምህርት ቤቱ ተወቀስኩ። የምታውቀው ነገር አያስፈራህም ለማለት ያህል ነው ምሳሌ ያደረኩት እንጂ የኔ ልጅ ጀግና ነው ለማለት አይደለም።